ዛሬ ሩዝ ከቀይስርና ከካሮት እንዲሁም ከዶሮ ጋር እንሰራለን። በቅድሚያ ዘይታችንን ጨምርና ዘይታችን ሲግልልን ሽንኩርት እንዲሁም የተፈቀፈቀ ድንችንም ባርገን እናበስላለን። አሁን ቀይስርና ካሮት እንጨምርና እንደዚህ ምስሉ ላይ በደንብ አርገን እናበስላለን። በስተመጨረሻም ቅመሞች እንጨምርና ቅመማችንን ከጨመረን በኋላ ሩዛችንን ጨምረን እንደዚህ ምስሉ ላይ እንደምታዩት በደንብ አርገን እናዋህዳለን። በኋላ ውሃ ጨምረን ለ20 ደቂቃ እናበስላለን። ከዛ ሩዛችን እንደዚህ በቆንጆ ሁኔታ ሲደርስልን ወደ ጎን እናወጣዋለን። በስተመጨረሻም አጥበን ያዘጋጀነውን ዶሮ ወደ ጎድጓዳ ሳህን እናረግና 1 ሾርባ ማንኪያ በርበሬ፣ 1 ሾርባ ማንኪያ ታይም፣ 1 ሾርባ ማንኪያ ኦኒየን ፓውደር፣ 1 ሾርባ ማንኪያ ጋርሊክ፣ 1 ሾርባ ማንኪያ ጨው እንዲሁም ቁንዶ በርበሬ እናረግና 1 እርጎ ትንሽዬ ዘይት በማድረግ በደንብ አርገን እንደዚህ ምስሉ ላይ እንደምታዩ ካዋሃድን በኋላ ኮንሲስታንቱ ልክ እንደዚህ ሲሆንልን ኤር ፍራየራችን ላይ 270 ዲግሪ ለ25 ደቂቃ እናበስላለን። ዶሮአችን በቆንጆ ሁኔታ ደርሶልናል። አሁን አውጥተን እናቀርባለን። በስተመጨረሻም ሩዛችንና ዶሮአችንን እንደዚህ በቆንጆ ሁኔታ ከሐማስና ሆምሜድ ከተሰራ ስዊት ኤንድ ሳወር ሶስ ጋር እናቀርባለን። Now bismillah.